ከልጅነታችን ጀምሮ ራስን ወቅ የሚለውን ቃል ሰምተናል። ግን እኛ ማነን? ማንነታችንን ማወቅ ምን ይጠቅመናል? ዛሬ በዚህ ቪዲዮ ከአምስት ትልልቅ መነጽሮች ከፍልስፍና፣ ከሃይማኖት፣ ከታሪክ፣ ከሳይንስና ከማህበራዊ ግንኙነት አንፃር ጉዞ እናደርጋለን። ዝግጁ ናችሁ? እንግዲያስ ቪዲዮውን አብረን እንጀምር። ፍልስፍና፣ ራስህን ወቅ። የዴልፊ ቤተ መቅደስ በሮች ላይ ግኖቲ ሷውተን የሚል ጽሑፍ ተቀርጾ ነበር። ራስህን እወቅ። ሶቅራጥስ ይህን መሪ ቃል አድርጎ ሕይወቱን የሰጠው ፈላስፋ ነው። ለእርሱ ራስን ማወቅ ማለት የራስን ድንቁርና ማወቅ ነበር። አንድ ነገር እንደማላውቅ አውቃለሁ እንዳለው። እዚህ ላይ ማወቅ ማለት የምር መረጃ መሰብሰብ ሳይሆን ራስን መመርመር፣ ውስጣዊ ተፈጥሮን መረዳት ነው። ፕላቶ ደግሞ ነፍስን በሶስት ክፍል ከፍሎ አስተዋውቋል። ምክንያታዊ፣ መንፈሳዊና ምኞታዊ ክፍል ሲል ራስን ማወቅ ማለት ከነዚህ ውስጥ የትኛው እንደሚገዛ ማወቅ ነው ይላል። በዘመናዊ ፍልስፍና ራስን ማወቅ ማለት የራሳችንን ህልውና መጠራጠርንም ይጨምራል። ዴካርት አስባለሁ ስለዚህ አለሁ ሲል ራስን ማወቅ ከአስተሳሰብ የሚጀምረውን መንገድ ያሳያል። ኒትሼ ደግሞ ራስህን ሁን እያለ ማህበረሰብ የሚቀርጽልን ማንነት አልቀበልም ሲል አሻፈረኛል። ራስን ማወቅ ማለት ከራስ ጋር የማያቋርጥ ውይይት ውስጥ መሆን፣ የራስን ውስንነትና አቅም በሐቀኝነት መዳሰስ ነው። ይህ የፍልስፍና አስተሳሰብ ነው። ሃይማኖት፣ ራስን ማወቅ እግዚአብሔርን ማወቅ ነው። በብዙ የሃይማኖት ወጎች ራስን ማወቅ ከቅድስና ጋር የተቆራኘ ነው። በክርስትና ልብን ጠብቅ የሚለው ምክር የራስን ውስጣዊ ዓለም መጠበቅን ያመለክታል። በኢትዮጵያ ኦርቶዶክስ ተዋሕዶ ትውፊት ልቦናን መመርመር ራስን ማወቅ ብቻ ሳይሆን ነፍስን ከስጋ ፍላጎት ለይቶ ማየት ነው። እስልምና ውስጥ ነፍሱን የሚያውቅ ጌታውን አወቀ የሚል ዝነኛ መሪ ቃል አለ። ራስን ማወቅ ለአላህ መገዛት መነሻ ይሆናል። በቡዲዝም ደግሞ ማሰላሰል ወይንም ሜዲቴሽን የራስን ውስጣዊ ስሜት፣ ሐሳብና ፍላጎት በንቃት መመልከት ነው። ይህም ከመከራ ነፃ ለመውጣት መንገድ ነው። የሃይማኖት አመለካከት የሚያስተምረን ትልቅ ነጥብ አለ። ራስን ማወቅ በትህትና መኖር ነው። ማለቂያ የሌለው ኃይል ፊት እኛ ውስጥ መሆናችንን መቀበል ማለት ነው። ሃይማኖታዊው ራስን ማወቅ ራስን ከፍ ማድረግ ሳይሆን ራስን ማዋረድም ሳይሆን ራስን ከፈጣሪ ጋር በትክክለኛ ቦታ ማስቀመጥ እንደሆነ ያስተምራል። ታሪክ፣ ራስን ማወቅ የሰው ልጅ ጉዞ ነው። ራስን ማወቅ ከግል ጉዳይ አልፎ የስልጣኔ ጉዞ ሆኗል። በጥንታዊ ግሪክ ፖሊስ ወይንም የከተማ መንግስት ዜጋ መሆን ራስን ማወቅ ይጠይቅ ነበር። ምክንያቱም አንድ ሰው መብቱንና ግዴታውን ሊያውቅ ይገባል። በህዳሴው ዘመን ራስን ማወቅ ወደ ግለሰባዊነት ወይም ኢንዲቪጁዋሊዝም ተለወጠ። ሰዎች እኔ ማን ነኝ ከቤተሰቤ ከማህበረሰቤ ውጭ ብለው መጠየቅ ጀመሩ። ሊዮናርዶ ዳቪንቺ እንደ ማሳያ ሊወሰድ ይችላል። የሰውነት አካሉን በመቅረጽ ራስን ማወቅ ማለት ምን ማለት እንደሆነ በስነ ጥበብ ሞክሯል። በአፍሪካ አውድ በኢትዮጵያ ታሪክ ራስን ማወቅ ማለት ብሔራዊ ማንነትን ማወቅንም ያካትታል። ራስን ማወቅ ማለት ኢትዮጵያዊነቴ፣ ታሪኬ፣ ቅርሴ ምንድነው የሚለውን መመርመር ነው። ራስን ማወቅ በታሪክ ዘመናት ሲሸራረፍ የመጣ የግለሰብ የህብረተሰብ መስታወት ነው። ሳይንስ፣ አንጎላችን ራስን እንዴት ይፈጥራል? ሳይንስ በተለይም ኒውሮሳይንስና ሳይኮሎጂ ራስ የሚለውን ነገር በአንጎላችን የተገነባ ታሪክ እንደሆነ ያሳያል። የቀጥታ ሞድ ኔትወርክ ወይንም ዲፎልት ሞድ ኔትወርክ የተባለው የአንጎል ክፍል በምንበላበት ወይንም ዝም ብለን ስንቀመጥ ነቅቶ ይሰራና ስለ ራሳችን ታሪኮችን ይተርካል። ያለፈውን ያስታውሰናል፣ የወደፊቱን ያስብልናል። ይህን ኔትወርክ ራስ የሚባለው ልብ ወለድ ደራሲ ነው። በሳይኮሎጂ የጆሃሪ መስኮት ጆሃሪ ዊንዶው ራስን ማወቅ ማለት በአራት ክፍሎች ይከፍላል። እኔ የማውቀው፣ ሌላውም የሚያውቀው፣ እኔ የማውቀው ግን ሌላው የማያውቀው፣ እኔ የማላውቀው ግን ሌላው የሚያውቀው እና ሁለታችንም የማናውቀው። እውነተኛ ራስን ማወቅ የተሰወሩትን ክፍሎች ማሳወቅ ነው። በተጨማሪም ስነ ልቦናዊ ጥናቶች እንደሚያሳዩት ከራሳችን ጋር የምናደርገው ውይይት ሰልፍ ቶክ ራስን ማወቅ ላይ ትልቅ ሚና አለው። አዎንታዊ ውይይት ራስን መቀበልን ያሰፋል። አሉታዊ ውይይት ግን ራስን ከመረዳት ያርቃል።
ራስን ማወቅ የሚባለው በአንጎላችን የሚፈጠር ተረት ቢሆንም ያንን ተረት ማወቅና ማስተካከል እንችላለን። ሳይንሱ መሳሪያዎቹን ይሰጠናል። ማህበረሰባዊ ግንኙነት መስታወቱ ሌሎች ናቸው። ራስን ማወቅ ማለት በገዳም ተቀምጦ ብቻ የሚደረግ ነገር አይደለም። ከሌሎች ጋር በምንፈጥረው ግንኙነት ውስጥ የበለጠ ይገለጣል። የአይነ ስውር ጉዞ ሉኪንግ ግላስ ሰልፍ የሚለው ጽንሰ ሐሳብ እንደሚለው ሌሎች እንዴት እንደሚያዩን በማሰብ ማንነታችንን እንቀርጻለን። በኢትዮጵያ ባህል ውስጥ ራስን ማወቅ ማለት በሌሎች ውስጥ ራስን ማየት ነው። ሰው ለሰው የሚለው ቃል እኔነቴ የሚጠናከረው ካንተ ጋር ባለኝ ግንኙነት እንደሆነ ያሳያል። በዚህም ራስን ማወቅ ማለት የራስን ስሜት የሌሎችን ስሜት ተረድቶ የጋራ መግባባት መፍጠር ነው። የዛሬዎቹ ግንኙነት በተለይ በማህበራዊ ሚዲያ ራስን ለማወቅ የተዛባ መስታወት ሊሆን ይችላል። እውነተኛውን ራስን ማወቅ ፈልገን ከሆነ ከምናምናቸው ወዳጆች ጋር ሐቀኛ ውይይት ማድረግ፣ ትችት መቀበልና ሌሎች ውስጥ ያለውን እኔን ማዳመጥ ያስፈልጋል። ራስን ማወቅ የሚጀምረው እኔ ብቻዬን ከመሆን ሳይሆን እኛ በሚለው ውስጥ ነው። ሌሎች መስታወታችን ናቸው። ራስን ማወቅ ማለት በፍልስፍና መነጽር መጠራጠርና ማሰላሰል ነው። በሃይማኖት መነጽር ከፈጣሪ ጋር መገናኘት ነው። በታሪክ መነጽር የማንነት ጉዞ ነው። በሳይንስ መነጽር የሚገነባ ተረት ነው። በማህበረሰብ መነጽር ደግሞ የሌሎች መስታወት ነው። ዛሬ እርስዎ ከነዚህ 5 የትኞቹን መነጽር እየተጠቀሙ ነው? ራስዎን በማወቅ ጉዞ ውስጥ የት ላይ ነዎት? ሐሳቡን ከታች ኮሜንት ላይ ያስፍሩልኝ። ምክንያቱም እነዚህ ውይይቶች እኛን የበለጠ እንድንተዋወቅ ያግዙናልና። ይህ ቪዲዮ ከተመቻችሁ ላይክ ማድረግ፣ ለሌላ ጓደኛ ሼር ማድረግ እና ሰብስክራይብ ማድረግ እንዳትዘነጉ። በሚቀጥለው ሳምንት በሌላ ቪዲዮ እንገናኛለን። ቻው።